አንዲት ሴት መታ ፍቅረኛው ነኝ ልጅ ከሷ አርግዣለሁ እርጉዝ ነኝ ብላ ስትል ምንድነው መቀበል ያለብኝ? ሲቀጥል ደግሞ ከዛም አልፎ የትዳር ሰርተፊኬት ይዛ እስከማምጣት ድረስ ያንተ ፎቶ አለው ማህተብ አለው። ታዲያ ቤቲ ትባላለች አልነገርኩሽም ከዚህ በፊት እና እሷ እህቴ ናት። በጣም ቻናት ከዜው ትዝታው ነው ጥላ በርታ በረታ። ሰላም ውድ ዩቲዩብ ቤተሰቦቻችን እንዴት ናችሁ? አለን እንግዲህ አዲስ ነገር ስለሆነባት ትንሽ ባለፈው እንዳያችሁ ሳትፈልግ ነው ቪዲዮ የቀረጹት። እኔ ለማስቆም ሞክሬ ነበረ፣ አይታችኋል አይደል? እነዛ ጥጋበኞች በግድ ቪዲዮ ቀርጸዋል ምናምን እና ለማስጠፋትም ሞክሬ ነበረ። አሁን እውነት ለእናንተ ለመናገር ነው የመጣሁት። ጀስት ብዙ ነገር እየሰሩ ስለሆነ እኛን ለማጣላት እኔና ኪያን ለመለያየት እነ ፓፒ እነ ኪያ ምናምን አሁን ወንድሟ ማምኗቸው አሁን ከነሱ ጋር ሆኗል። ነገር ግን እኔ ከሱ ጋር አውርተን ያለውን ነገር አስረድቼው እሷ እህቴ ናት፣ በነገራችን ላይ እህቴ ናት። ቤታ ትባላለች፣ ታዋቂያቸው እና ቤታ ትባላለች እህቴ ናት። እና ያው ቤት ድረስ መጥተው ላያችሁት ባለፈው እንዳስረዳቸው ራሱ ጊዜ አልሰጡኝም። በጣም ካያችኋቸው የመጡት በቃ ለነገር ተዘጋጅተው ነው። ያው ፓፒ ነገሩን እንትን በጣም ለማቀሳሰር ስለሞከረ ኪያም ማምና ነበር፣ እስቲል ወንድሟም ማምኖ ነበር። እና አሁን ግን ያለውን ነገር ነግሬው ምናምን ብዙ ለፍቼ ነው በነገራችን ላይ ወንድሟንም ቤባንም ለማግኘት የቻልኩት። ቃልዬ ጭራሽ ስልኬን አታነሳም፣ እስቲል ስልኬም እየሰራ አይደለም፣ ብሎክ ሳታደርገኝ አትቀርም። እና በጣም የእውነት እኔ በጣም አዝኛለሁ እየሆነ ባለው ነገር። እንዲህ በቀላሉ ስንት ነገር ተፈጥሮ እንዲህ በቀላሉ እነሱን ታምናቸዋለች ብዬ አልጠበቅኩም ነበረ። ነገር ግን አሁን ላይ እነሱም 100% ታምናቸዋለች። እኔ አሁንም ጀስት እውነቱን እንዲያውቁ ነው እንጂ ሌላ ነገር ፈልጌ አይደለም የጠራኋቸው። ነግሬዋለሁ፣ ለወንድሟም ለቤባም ነግሬዋለሁ። በቃ እውነቱን ግን ማወቅ አለባቸው። ቢያንስ እሷ እህቴ እንደሆነች ሊያውቁ ይገባልና ይዣት እመጣለሁ ብሎኛል። እንግዲህ እሺ ካለችው አይዶን ነው ይዟት ከመጣ እውነቱን ነግሬያት ያለውን ነገር አስረዳታለሁ። ከዛ በላይ ግን ምንም ማድረግ አልችልም። የእውነት እኔም እየተፈጠረ ባሉት ነገር ባይዘው ከነሱ በላይ የኔ አልታይ ያላቸው እንጂ ከነሱ በላይ እኔ ላይ ራሱ በጣም ብዙ ነገር እየደረሰ ነው። እኔም እየተጎዳው ነው። ያው ላያችሁት። እስኪ አሁን ደግሞ ቤባ ይምጣና ይዟት ከመጣ ያለውን ነገር አስረድቻችሁ እስኪ የሚፈጠረውን እናያለን። ምን እንደሚፈጠር እየመጡ እንደሆነ ነግሮኛል። እንመጣለን፣ እንደምን ይዣት እመጣለሁ ብሎኛል። ቤታ እኔ እውነት እህቴን ራሱ እዚህ ነገር ውስጥ አስገብተዋት የእውነት በጣም እንትን እሷ መግባት አልነበረባትም በጭራሽ። ግን ድንገት ነው ይዟቸው የመጣው። እኔ ይከታተለኛል ሊሆን አሁንማ እኔ ለራሴ ጋርድ ልቀጥር ነው በቃ ፓፒና ኪያ እንዳይከተሉኝ ለራሴ ማለት እንዴት በዛ ሰዓት ቤት እንደሆንኩ እንዴት እንዳወቁ አይዶን ነውና በሆነው ነገር እሷም በጣም ደንግጣ ነበር ምናምን ነገር እና አሁን ላይ አረጋግቻት ምናምን ነው የመጣችው። ሁሉንም ነገር ነግሬያታለሁ ያለውን ነገር። በፊት ብዙም እሷ እኔ ብዙም አታውቅም ባደርገውን ነገር እና አሁን ላይ ግን ሁሉንም ነገር አውቃለች። ስለዚህ እስቲ ይምጡና የሚፈጠረው እናያለን። ብዙም እንትን አትበሽ፣ ኖርማል ነው እና አስረዳቸዋለሁ። የመኖር ትርፉ ትዝታ ነው ያልከኝን ስዬ በዛሬ መንገድ ትናንትን ኋላዬን አዝዬ ስኖር ሳለ ከቶ እንዳትረሳ ተረድተሽ ስለመጣ ይሆናል። በጣም አመሰግናለሁ። ተረድተሽ ስለመጣ ትልቅ ነገር ነው ያደረግክልን ዛሬ። እንዲህ ያው ለአንተ ነግሬሃለሁ፣ ቃልዬ ምንድን ነው መሰለሽ ዛሬ ከኔ ጋር እንደዛ ሆነሽ እያየሁ ዛሬ ይዤሽ የመጣሁት ለምን መሰለሽ?
ሲጀመር ልጅቷ እንደዚህ አይነት ከባለ ትዳር ጋር እንደዚህ ትሰራለች። ባለ ትዳር አይደለም ቢባል እንደኛ ነገር አይ ባለ ትዳር አይደለም። ባለ ትዳር ሰው ባለ ትዳር ኦኬ ከሌላኛው ሚስቱ ጋር ሶሪ እሱ ስለሱ እኔ በነገራችን ላይ ስለሱ ቤኪ ይቅርታ እዚህ ጋር እኔ ስለሱ ማውራት አልፈልግም። ማውራትም ፍላጎቱም የለኝም። እሱን ነገር በቃ አንዴ እንትን ያለ ነገር ነው። አንዴ እንትን ያለ ነገር እሱንም ሊያስረዳኝ ይገባል። የእሷን ቢያስረዳኝ ራሱ እኮ የኛውን ነገር ሊያስረዳኝ ይገባል። ተረዳኸኝ አይደለ? እኔ በነገራችን ላይ አሁንም ነገር ያለውን ነገር እውነቱን እንድታውቅ እሷም እንዳትጎዳ ብዬ ነው እንጂ እኔ አሁን ይቅርታም ፈልጌ አይደለም የመጣሁት፣ ሌላ ምንም ነገር ፈልጌ አይደለም። ግን ቢያንስ እሷ ጋር ያለውን እውነት ከእሷ ጋር የነበርኩበት ሰዓት የመጣችሁበትን እውነት አውቀሽ የዛ ሰዓቱም ከዚህ በፊት የተፈጠረውም ነገር እነሱ ያቀናበሩት ሴራ እንደሆነ ስለሱ ባናወራ ደስ ይለኛል። ስለሱ ባናወራ ደስ ይለኛል ማለት እሱ ሌላ ነገር ነው። እዚህ ጋር እኔ ማውራት አልፈልግም ስለሱ። እሷም መስማት የምትፈልግ አይመስለኝም። ይገናኛል፣ በነገራችን ላይ ይገናኛል። ምንድን ነው የሚገናኘው? አሁን እኔ እኮ ያልገባኝ ነገር ባጭሩ ሰው ማለች አስተዋውቃለች። እቺ ልጅ ናት። ኖ ኔቨር ቤቲ ትባላለች። አልነገርኩሽም ከዚህ በፊት እና እሷ እህቴ ናት። እና ይሄን ነገር ኪያና ፓፒ የፈጠሩት ነገር ነው እና እህቴ ናት። ንገሪያት። አዎ እኔ ቆንጆ እኔም እህቱ ነኝ። ያው ያኔ ስታይን ምናምን ነገር ሌላ ነገር መስሎሽ ሊሆን ይችላል። ግን ያው እነሱ እህትና ወንድም ነን። ጀመር ጊዜ እኮ አልሰጡንም እንድናስረዳቸው። አዎ እናንተም ያው ፈጠናችሁ እና እኔ ምንም አንቺን ማሽበት ምክንያት የለም። ሲቀጥል እሷ ፍቅረኛ ብትሆን አሁን አንቺ ጋር ይዣት አልመጣም። ከዚህ በፊት አይተው እኔም እንትን ያልኩት ለዛ ነው። እህቴ ነች ምናምን ነግሮኛል። እኔ በስልክ እህቱ እንደሆነች ምናምን በደንብ ነግሮኛል። እና ቃልዬን አምጣትና ደግሞ ብሎክ አድርገኛለች። በነገራችን ላይ አይተው ቃልዬ እኔ ይሄን ያክል ብሎክ ስለማድረግ ደረጃ መድረስሽ በጣም ከባድ። ስሚኝ ይሄኛውን ብቻ እህት ምናምን ያለውን ነገር እንድታቂ ነው እንጂ ለሌላ ነገር እንድታውሉ አይደለም። እሺ መጣሁት ባለፈውም ሲጀመር ማለት ምንም አንድ ሰው ቤት ውስጥ ከአንድ ሰው ጋር ተገኘ ብለን እንደዛ መሆን አለበት። እኔ ለመረጋጋት ስሞክር ነበር ባለፈው። ጥፋትሽ እኮ እነሱ ማመንሽ እኮ ነው። አሁንም አይደለም ስለሱም አይደለም እኛ ያኔ መቸኮላችን ጥፋተኛ ነኝ ሳይሆን ያኔ ማለት ሲጀመር ያኔ እነሱም ለማውራት ፍላጎቱ አልነበራቸውም። እዛው እህቴ ነች ማለት ይችል ነበር። አዎ እሱ ምን ጊዜ ሰጣችሁኝ? ዱላ እኮ ነው የቀራችሁ። አይ ይመስለኝ ለመረዳት ሞክሬያለሁ። ስንገባ አገባባችን ምናምን ማለት በቃ እንደዚህ አለማስረዳትም በቃ እሱም ወንድ ነው ይገባኛል። በቃ ስሜታዊ ይሁን ብለን እሱም ለማስረዳት አላስረዳንም። ያኔ ይሄ እንደዚህ መርዘም የነበረበት ነገር አልነበረም። በነገራችን ላይ ተረጋጉቴ ነች ብትሉ እዛ ጋር ማለት ምናምን ብለን እንትን ማለት እሳት ጎርሳ እኮ ነው የመጣችሁ። ምን እንዳላት አላውቅም፣ ምን እንደሞሏት አላውቅም። አመጣጣችን ግን ድጋሚ ጠርተህ እህትን ስላስታወቅን እኔ ደስ ብሎኛል። እኔ እንትን ግን አሁን ለማንኛውም አይ አሁን ምን አለ መሰለህ እኔ በጣም እነሱን ወደ ማመን እየሄደች ስለሆነ እኔም ባይዘው ነገሮች በሙሉ እነሱን እንደምን ይገርም። አሁን ቤት እዚህ ጋር ሰማኸኝ አይደል? እሺ የእህትን እሺ አምኜ ተቀበልኩ። እሺ እህት ናት ማለት የእህቱን እስካለችን ድረስ የማመን ግዴታ አለብኝ። ግን አሁንም ቢሆን ያላስረዳኸኝ ነገር ነገሩ እየተሸፋፈነ የመጣው ነገር ይሄ ልጅ ትዳር አለው ስለሚለው ነገር ምንም ግልጽ እያደረክልኝ አይደለም። አሁን ያለው ገባ ካለ እሱ እንዴት ላስረዳሽ? ማለት ይልሽ ቆይ አለ ልንገራት አይደለም ምን እንደሆነ ታውቃለህ? ማውራታችን እኔ አስፈላጊ ነው። ምን እንደሆነ ታውቃለህ? አይደለም ትስማ። እኔ አሁን ልጅቷ የዛ ሰዓት የመጣችው ልጅ አላቃትም ብዬሻለሁ። አሁን ላይ ምን ላይ እንዳለችም አላቅም። አባሻል አይልሽ ያን ነገር እንዲያስረዳን ያንንም መተን ምናምን አውርተናል እኮ ብዙ ነገር አይደል? እሱ ነገር ነው ብለሽ ያሰብሽው ድምዳሜ እኔ አሁን እኮ እንደበፊቱ እንትን እንድትሆኚ አልፈልግም። እዚች ጋር ቢያንስ ነገሩ እንትን እንዳይሉ እሱ ብቻ አይደለም። ሲቀጥል ካሁን በኋላ እኔ እውነቱን ሁሉንም ነገር እነግርሻለሁ። ነገር ግን የኔና ያንቺ ግንኙነት ማለት ነገ ደግሞ ሌላ ሴት ይዘው ቢመጡ እነሱን ስለሆነ የምታምኚው እኔ ኖ አሁን ይሄ እኮ የማመን ያለማመን ጉዳይ አይደለም። አንዴ እኔ ማለት እሺ ሁላችሁም ትክክል ናችሁ፣ በራሳችሁ ንግግር ትክክል ናችሁ። አንዴ ግን እንደኔው ናችሁ አዳምጡ። አንዲት ሴት መታ ፍቅረኛው ነኝ ልጅ ከሷ አርግዣለሁ እርጉዝ ነኝ ብላ ስትል ምንድነው መቀበል ያለብኝ? ሲቀጥል ደግሞ ከዛም አልፎ የትዳር ሰርተፊኬት ይዛ እስከማምጣት ድረስ ያንተ ፎቶ አለው ማህተብ አለው። ታዲያ እኔ ማለት ምን አድርጌ ልረዳው? እሱ እኮ ያሰሩት ነገር ነው። እሱ ነገር እኮ ታዩ በቃ
ምን ስላደረኳችሁ ይሄን ነገር እንኳን ስለዛ እኮ ልታወራ ይኸውልሽ እሱን ተይው። ቆይ ጠይቂያት እስኪ። እሷን እኮ መጠየቅ ትችያለሽ። እኔ ከዚህ በፊት ፍቅረኛ ትዳር ነበረኝ አልነበረኝም፣ ግን ምንድነው የእነሱ ሴራ ስለሆነ እኔ አሁን ጀስት አሁን ይሄን ነገር ብታምኝና እነሱ የሰሩ ሴራ እንደሆነ ብታምኝ ራሱ እኔ ስለሱ ቆይ እሺ አንዴ ሰሚ ቆይ እንግዲህ ሞክሬያለሁ ወንድሜ። እኔ የሚጠበቅብኝ እዚህ ጋር ግን እንትን ልታሳምናት ይገባል። ለማንኛውም እኔ ምንም ነገር አልፈልግም ከዚህ አይ ነው ግን በተዝምተኛ ሰላም ነሽ? ደንግጣለች። ባይዘው አስደንግጣችኋታል። ባለፈው ባረጋችሁት ነገር በጣም ደንግጣለች እና ለዛ ነው አይዞሽ ዝም እንትን በይ እንትናት በይ እሺ። እና ብዙም ማድረግ የነበረብኝ እሷን ማምጣት ነው እና እሷን መተዋወቅ ነው። እህትን ስለተዋወቅን ደስ ብሎኛል። አንተማ እኮ ልክ ነህ እኮ በቃ አመሰግናለሁ። ግን አረጋጋት። ለማንኛውም ለማረጋጋት እኔ ግን ማለት ነው እንድትረዳኝ የምፈልገው ፓፒና ኪያንም ትንሽ እኔ ስለሱ ግን እኔ እንጃ እኔ እሷም ማለት እኔ ካሁን በኋላ ብዙም እንትን አለም ግን አንተ እንድታወሩ ጊዜም ቦታም ምንም ያኔም እኔ ዝም ስል ነበር። ትዝ ካለ ከመጀመሪያው ጀምሮ የመጀመሪያ ጊዜ ብቻ ነው እኔ ቱግ ብዬ እንትን ያልኩ። ከዛ በኋላ ጭራሽ ነው የጠፋሁት። ጊዜ ሰጥቻቸዋለሁ በደንብ። ይሄ ነገር ተፈጠረ። ስለሱ ነገር በቃ አይመለከተኝም። ግን እህትን አንተም ስለመጣችሁ እኔን አመስግን። ስለተዋወቅን ደስ ብሎኛል። ያው ከእኔ ጋር እንኳን ተዋውቀናል። ለማንኛውም አመሰግናለሁ። እንትን ደስ ብሎኛል። ቤባ እባላለሁ በድጋሚ ለማንኛውም ያለውን ነገር ለማስተካከል ሞክለ ቃልዬን ማረጋጋት። እኔ እንግዲህ ያለውን ነገር ከዜው ትዝታው ነው ጥላ በርታ